ሰላም ጤና ይስጥልኝ። የእናት ክለባችን የማንቸስተር ዩናይትድ ታማኝ ደጋፊዎች በቲያትር ኦፍ ድሪምስ ስር የምትሰበሰቡ በዩናይትድ ፍቅር ልባችሁ የሚመታው ሁሉ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በኦልትራፎርድ ዙሪያ ሰበርና እጅግ አስደንጋጭ የዝውውር ዜና ይዘንላችሁ ቀርበናል። ክለባችን ማንቸስተር ዩናይትድ የአማካይ ክፍሉን ለቀጣዮቹ 10 ዓመታት በጽኑ መሰረት ላይ ለመገንባት ቆርጦ ተነስቷል። ለዚህ ደግሞ አይኑን አንድ እጅግ አስደናቂ ወጣት ላይ ጥሏል። አዎ የአዳም ዋርተን ስም በኦልድ ትራፎርድ ኮሪደሮች ውስጥ በከፍተኛ ሁኔታ እየተነፈሰ ነው። ነገሮች ግን ቀላል አይደሉም። ወደዚህ ድንቅ ተጫዋች የምናደርገው ጉዞ ለማደናቀፍ የለንደኑ ተቀናቃኛችን ቼልሲ በመንገዳችን ላይ ቆሟል። ከዚህም በላይ የክሪስታል ፓላስ ግትርነት ሌላኛው ፈተናም ሆኖብናል። ይህ ዝውውር ይሳካል? ዩናይትድ ለምን ዋርተርን በጥብቅ ፈለገው? ቼልሲ ስልማችንን ሊያበላሽ ይችላል? እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት መልሱን ታገኛላችሁ። ቪዲዮ ላይክ በማድረግ ለክለባችሁ ያለውን ፍቅር አሳዩ። ለአዳዲስ መረጃዎችን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዝርዝር መረጃው እናልፋለን። ዛሬ በቪዲዮአችን በሰፊው የምንዳስሳቸው ዋና ዋና ነጥቦች እነዚህ ናቸው። የዩናይትድ የማያቋርጥ ፍላጎት። ዩናይትድ አሁንም ድረስ አዳም ዋርተንን ወደ ቲያትር ኦፍ ድሪምስ ለማምጣት ያለውን ፍላጎት ለምን አላቀዘቀዘውም? ሌላኛው የቼልሲ ከባድ ፉክክር ሲሆን ሰማያዊዎቹ የለንደን ተቀናቃኞቻችን በዩናይትድ ላይ የከፈቱት ከፍተኛ ጦርነትና ተጽዕኖ። ሌላው የ86 ሚሊዮን ፓውንድ ግድግዳ ክሪስታል ፓላስ የደቀነው የገንዘብ ጋሬጣ የዝውውር ንግግሩን እንዴት አግዶታል? እነዚህን አንገብጋቢ ጉዳዮች አንድ በአንድ እንፈትሻለን። ውድ ዩናይትድ ቤተሰቦች ክለባችን በአማካይ ክፍሉ ላይ አስተማማኝና ብልህ ተጫዋች እንደሚፈልግ ሁላችንም የምናውቀው ሀቅ ነው። አዳም ዋርተር በክሪስታል ፓላስ ቤት እያሳየ ያለው ብቃት ዩናይትድን ዳግም ወደ አውሮፓ አናት ለመመለስ ለምናደርገው ጉዞ ፍጹም ተስማሚ ነው። የኳስ ቁጥጥሩ፣ የጨዋታ እይታውና ሜዳውን የማንበብ ብቃቱ አስደናቂ ነው። ዩናይትድ ይህንን ወጣት ለማስፈረም ያለው ፍላጎት ዛሬም እንደቀጠለ ነው። የክለባችን ቦርድ ተጫዋቹን የወደፊት የቡድናችንን የልብ ትርታ አድርጎ ነው የሚመለከተው። ነገር ግን መልካም ነገር ሁሉ በነፃ አይገኝም። እንደ ሁልጊዜው ቼልሲ በመንገዳችን ላይ ጋሬጣ ሆኖ መጥቷል። አዎ ዩናይትድ ከቼልሲ እጅግ ከፍተኛና ብርቱ ፉክክር እየገጠመ ይገኛል። ቼልሲዎች በገንዘብ ኃይላቸው ተጠቅመው ይህንን ድንቅ ወጣት ከእጃችን ለመንጠቅ እየሞከሩ ነው። ይህ ደግሞ እኛ የዩናይትድ ደጋፊዎችን በእጅጉ ያበሳጫል። ዩናይትድ የታሪክና የክብር ክለብ መሆኑን ተጫዋቾቹም ወደ እኛ መምጣት እንደሚመርጡ እናውቃለን። ነገር ግን የቼልሲ ግትርነት ዝውውሩን የሶስትዮሽ ጦርነት አስመስሎታል። ትልቁና አስደንጋጩ ዜና እዚህ ጋር ነው። ክሪስታል ፓላሶች ተጫዋቹን በቀላሉ ለመልቀቅ አልፈለጉም። ለወጣቱ አማካይ የጠየቁት ዋጋ ምን ያህል እንደሆነ ታውቃላችሁ? ሙሉ 86 ሚሊዮን ፓውንድ። ይህ እብደት የተሞላበት ዋጋ እስካሁን ድረስ የዝውውሩን ንግግሮች ወደፊት እንዳይሄዱና እንዲቀዘቅዙ ትልቅ እንቅፋት ሆኖባቸዋል። ዩናይትድ ተጫዋቹን ቢፈልግም ይህንን ያህል ከፍተኛ ገንዘብ በአንድ ጊዜ ማውጣት የፋይናንስ ሚዛኑ ሊያናውጥ ይችላል። እንግዲህ የዩናይትድ አፍቃሪያን እውነታው ይህ ነው። ዋርተንን እንፈልገዋለን። ፓላስ 86 ሚሊዮን ፓውንድ ይላል። በሌላ በኩል ቼልሲ እያሳደደው ነው። አሁን ጥያቄ ወደ እናንተ ላምጣ። ማንቸስተር ዩናይትድ ለዚህ ወጣት 86 ሚሊዮን ፓውንድ መክፈል አለበት ወይስ ቼልሲን አሸንፈን ሌላ አማራጭ መፈለግ አለብን? የእናንተን አስተያየት ለቻናላችን ትልቅ ዋጋ አለው። አሁኑኑ በኮሜንት መስጫው ላይ ዩናይትድ መክፈል አለበት ወይም አይገባም በማለት ሀሳባችሁን አስፈሩ። እያንዳንዱን ኮሜንት አነበዋለሁ። ስለተከታተላችሁን ከልብ አመሰግናለሁ። ቪዲዮን የወደዳችሁ ከሆነ ላይክ ማድረጋችሁን ለጓደኞቻችሁ ሼር ማድረጋችሁንም እንዳትረሱ። ሁልጊዜም ሰበር የማንቸስተር ዩናይትድ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ አድርጉ። በሌላ አስደሳች ቪዲዮ እስከምንገናኝ ድረስ ክብርና ሞገስ ለታላቁ ክለባችን ለማንቸስተር ዩናይትድ ይሁን። ቸር ሰንብቱ። ባይ ባይ።